ባሌ ዛሬ እንዳየኸው ሙሉ ቀን በሄሊኮፕተር ተጉዘን ግማሹን እንኳን አልጨረስንም። ጫካውን ተጉዘህ አትጨርስ፣ ሜዳውን ተጉዘህ አትጨርስ፣ ውሃውን ተጉዘህ አትጨርስ። ባሌ ኢትዮጵያን ካላበላ ኦሮሚያ አይደለም ባሌ ኢትዮጵያን ካላበላ እንዴት ነው ከተለያየ ሀገር ከዩክሬን ከምናምን ስንዴ የምታመጣው? በጣም የሚገርም ሀገር ነው። ኢትዮጵያውያን ልባቸውን ከፍተው አእምሯቸውን ከፍተው መጥተው ቢያዩት ጥሩ። ኢትዮጵያ ውስጥ ሁልጊዜ የማያለሙ የማይንቀሳቀሱ ቤተ መንግስት የሚቀመጡ መንግስታት ትችት አይገጥማቸውም። ኢትዮጵያ ውስጥ ሁሌ ልስራ ስትል ነው ስቃይ። ዩኒቲ ፓርክ ይሸታል እናልማው ልጆቻችን መጥተው ይዩት ስትል ብዙ ሰው ይጮሃል ዩኒቲ ፓርክ ብሎ፣ ግን ከሰራው በኋላ እየመጣ ይጎበኘዋል። መስቀል አደባባይን እንቀይረው የብዙዎች መዝናኛ ለእይታ የሚመች ቦታ እናርገው ፐርፐዙን ሚስ ሳያደርግ ስትል ብዙዎች ይጮሃሉ። ከሰራው በኋላ ግን ሲጠቀሙበት ታያለ። በየሄድክበት የኛን የልማት ጉዳይ ሰዎች ጨርሰን እስከምናሳያቸው ድረስ አያምኑም። ዘ ጉድ ቲንግ ኢዝ እኛ ጀምረን የማንጨርሰው ጉዳይ ነው። ማንም ምንም ቢል በቅን ልቦና ኢትዮጵያን በልኳ ለማሳየት ስለሆነ የምንሰራው የምናቆመው ነገር የለም። ጨርሰን እናሳያቸዋለን። እነዛ ተቺዎችን ጋብዘን እናሳያቸዋለን። በዚህ አቲቲዩድ ኢትዮጵያን ለማወቅ ገለባብጠን ለመስራት ብትዘጋጅ የሀገር አፍሪካ መቀለብ ይችላል።